ጠይቅ የፈለግኩት ጥያቄ ስለ ኢየሱስ ነበረ። ይሰማል? ብዙውን ጊዜ አይሁዶች ነው የገደሉት ምናምን በሚል ያው እጅ ጥቆማ ምናምን አለ። አይሁዶች ነው የገደሉት ኢየሱስን በማለት ግን እሱ ባይሞት ኖሮ ይሄ መዳን ይኖር ነበር ወይ የሚለውን ማለት ነው። ከዛ ጋር አያይዘህ እንድትመልስልኝ የፈለግኩት። ይቅርታ ከአንተ ካነሳኸው እንትን ጋር እንዳይደለም ግን ለማወቅ ስለፈለግኩ ብቻ ነው። ክርስቶስ ባይሞት ትንሣኤ ነበረው? የለም። ክርስቶስ ካልሞተ ትንሣኤ የለም። የገደሉት ግን እኛ ትንሣኤን እንድናገኝ ሳይሆን እነሱ ስልጣን ለማግኘት እና ሰይጣን በእነሱ ውስጥ አድሮ ያንን ያደረጉት ያሸነፉ እሱን ያጠፉ ስለመሰላቸው ነው። ሞቱን ወደ ህይወት እሱ ቀየረልን እንጂ ሰይጣን ክርስቶስ ከሞተ እንደ ማንኛውም ነፍሳት በሲኦል እንደሚይዘው የእሱንም ነፍስ ይዞ ሲኦል የሚያስቀር ስለመሰለው ነው ያንን ያደረገው። እነሱ የሰይጣንን ስራ ሲሰሩ ሰይጣን በውስጣቸው ውስጥ ገብቶ ያንን ሲያሰራቸው ሰዎች እንዲድኑ አስበው ለሰዎች አዝነው ሳይሆን ክርስቶስን በማጥፋት ከዛ በኋላ ሌሎቹም ሰዎች ይሞታሉ፣ ሰይጣን በዛው በሲኦል ውስጥ ያስቀራቸዋል። እንደዛ እሱን እንደ ማንኛውም ነፍሳት በሲኦል ውስጥ አስቀረዋለሁ የሚል ሀሳብ ስላለው ነው ሰዎቹ። ስለዚህ ኢንቴንሽናቸው ምንድነው? እሱ ሰው እንዲድን አይደለም። አንቺ የምታደርገው ነገር የሚታየው አንድም ከኢንቴንሽንሽ ነው አይደለም? ኢንቴንሽንሽ ምንን አስበሽ ነው ያደረግሽው? ለምሳሌ አንድን ሰው ድንጋይ ለመግደል ጦር ብትወረውሪ ያ ጦር ድንገት ያንን ሰውዬ የወረወርሽበትን ሰውዬ ለመግደል ነው አንቺ የወረወርሽው። ነገር ግን ያንን የወረወርሽበትን ሰውዬ ደግሞ ሊበላ የመጣ አውሬ ድንገት ሊከመርበት ሲል ሄዶ ጦር ያንን አውሬ ቢወጋውና ቢያስቀረው አንቺ የወረወርሽው ሰውየውን ለመግደል ነው ወይንስ ያንን አውሬው? ዳናይት አልሰማም። ሚዩት ነው እኔ። ስለዚህ የሰዎቹ ኢንቴንሽን አሁን ይሰማኛል። ያልኩሽን ሰምተሽኛል? እንደገና ተደግመልኝ። ኔትወርክ ችግር ነበረው። የሆነ ሰውዬ የሆነ ህፃን ልጅን አየሽና ወላጆቻቸው አለመኖራቸውን አውቀሽ ለመግደል አሰብሽ። ጦር ስትወረውሪ ያ ጦር ድንገት ያንን ህፃን ደግሞ ከሌላ ሳይድ ሊበላው ያሰበ አውሬ ላይ ሄዶ ተሰካ ጦሩ። ህፃኑን ሳይበላው ቀረ። አንቺ የወረወርሽው ጦር ህፃኑን ለመግደል ነው አይደለ? ግን ምኑን ነው የገደልሽው? አንበሳውን ገደልሽ። አንቺ ንጹህ ነሽ። ጥሩ አድርገሻል። ህፃኑ አላረኩም እንዴ? አንበሳውን ገለሽለታል እኮ እንዳይበላው። ገድያለሁ፣ ግን ያው በመወርወር የተነሳ ማለት ነው። ስለዚህ መወርወርሽ ኢንቴንሽንሽ አንቺ ህፃኑን የመግደል ነው አይደለ? ነበር ህፃኑን የማጥፋት እንጂ በውስጥ ያለውን ምን እንጎዳለው ምናምን የሚለውን አስበሽ አይደለም። ስለዚህ ሴጣን በአይሁድ ልቦች ውስጥ ስላደረ በእነኛ አሳልፈው በሰጡት ውስጥ ሴጣን ያሰበው ምንድነው? እሱ እንደ ማንኛውም ሰው ሊሆን ይችላል። ስለዚህ እንደ ማንኛውም ሰው ከሆነ ከሞተ ነፍሱን አገኛለሁ፣ ነፍሱን በሲኦል እዛለሁ የሚል ነው ሀሳቡ። ሰዎቹም ደግሞ እሱን ከቤተ መቅደስ አስወግደው በቃ የበላይ እንደፈለጋቸው እንትን ይላሉ። እንደዛ ነበር ያሰቡት እንጂ እሱ በመሞቱ ህይወትን እንደሚገኝ ሴጣን አያውቅም። እሱ በሞቱ ምክንያቱም በሲኦል ውስጥ እዟቸዋል፣ ነፍሳትን እዟል ሴጣን። ክርስቶስ ከሞተ ደግሞ ያንን ነፍሳቶች ከሲኦል ያወጣቸዋል። ስለዚህ መሞቱ ሴጣን የሚሸነፍበት ሆነ ማለት ነው። እዟቸው የነበሩትን በሲኦል ውስጥ በሞት እዟቸው የነበረውን ክርስቶስ ሞቶ በሲኦል ያሉትን አወጣቸው ማለት ነው፣ ነፃ አወጣቸው። ስለዚህ ሴጣን አስቀድሞ ሀሳቡ ምንድነው? እንደ ሌሎቹ ነፍሳት እዛዘዋለው ነበር አላማው። ያደረገው ሞትን ሲፈርዱበት ያንን ምን ይገላገሉትና እንደዛ ነገር ነበረ። ስለዚህ በሞቱ ሞቱን ገሎ ትንሣኤን ሰጡ፣ ተነሳ ማለት ነው።
ኦኬ። ግን ዞሮ ዞሮ ኢየሱስ ይቅር በሏቸው የሚሰሩትን አያውቅም ስላለ ምንድን ነው ብዙውን ክርስቲያኖች እናውቃለን። ይቅርታውን ተቀበሉ ይድናሉ፣ ይቅርታውን የተቀበሉ ይድናሉ። አንቺ ለምሳሌ ሰንበዲ ወንጀል ሰራ እና ከዛ አንቺ ይቅር ብያለሁ ልትይ ትችያለሽ፣ ወንጀል ተሰርቶብሽም። ያ ሰውዬ ግን እስቲል በወንጀሉ ቢቀጥል ከህግ ነፃ ይሆናል? ከጥፋተኝነት ነፃ ይሆናል? አይሆንማ። ነፃ አይሆንም። ግን አንተ ታምናለህ አሁንም አይሁዶች ነፃ አይደሉም ብለህ? ሁሉም ማለት አይደለም። ክርስቶስ የሚቀበሉ እኮ አሁንም አሉ። ክርስቶስን ያልተቀበሉ ስቲል የእግዚአብሔር ልጅ መሆኑን እንደሰቀሉት እያወቁ የገፉት ያልተቀበሉት ነፃ አይደሉም። እኔ ምኑ ጋር እንደሆነ ልክ ያልሆነው ባላቅም እኛ ገና ይመጣል ብለን የምንጠብቀው አልተወለደም ብለን የምንጠብቀው። ቆንጆ። ለምንድን ነበር የሰቀሉት? ራሱን ጌታ ነኝ ብሎ ስላለ በሚል ነው። እኔ ጌታችሁ ነኝ ብሎ ስላለ፣ ስለዚህ እኔ አምላካቸው ነኝ ጌታ ነው ያለን እግዚአብሔር ብቻ በሚል እኔ እግዚአብሔር ልጅ ነኝ፣ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ልጅ ነኝ ስላለ፣ እኔ ጌታ ነኝ አምላክ ነኝ ስላለ ነው አይደል የገደሉት? የገደላችሁት ነኝ ስላልሽ ኦኬ። የገደላችሁት አትበለኝ፣ ትንሽ ይቀብዳል። ናቸው እያልክ አውራባት ለእኔ ይከብደኛል። እሺ፣ ምክንያቱም እዛ ውስጥ እዛ ሴክት ውስጥ እስካለሽ ድረስ የአባቶችሽ ቢሆንም ይከብዳል። እሺ፣ ትቀበይዋለሽ እኮ አባቶቼ የገደሉት እሱ የእግዚአብሔር ልጅ ነኝ ብሎ ራሱን ከእግዚአብሔር ጋር አስተካክሎ አምላክ ነኝ ስላለ ገላችሁታል አይደለም? ገለውታል። እሺ አባቶች። ስለዚህ ይሄንን በማድረጋቸው ኃላፊነት አለባቸው። ይህንን ያደረጉ አካላት ንስሐ ካልገቡ ተጠያቂ ናቸው። ያው አንቺ በእነሱ የምትፈረጀው ምንድነው? የእነሱን አስተምሮ ዘሽ ትክክል ነው ያደረጉት አልመጣም ትክክል አይደለም ብለሽ ጀጅ ማድረግሽ ያስጠይቅሻል ማለት ነው። ምክንያቱም የመጨረሻ ጥያቄ ብሉይ ኪዳን ላይ እንደተወለደ ሁሉ ይናገራል ይላል። ግን ለምንድን ነው እኛ ያንን ማየት ያልቻልነው ታዲያ? እንደተወለደ እዛ ላይ ይናገራል ይላል። እኛ ለምንድን ነው ታዲያ እኛ ለምንድን ነው ታዲያ ገና ነው ብለን የምናስበው? ኢሳያስ ትንቢት ስለእናንተ ስለተነገረ፣ ክርስቶስም እኮ ከአይሁድ ወገን ነው። የአይሁድ ንጉስ ነው አይደል? እንደወላ ይሁዲ ነው። ስለዚህ ከዛ ሴክት ውስጥ አይሁዲ ያመኑ አሉ አይደል? እንዴ ተስፋ ሲያደርጉም የነበሩ አሉ፣ የተከተሉትም አሉ አይደለ? ስለዚህ ያላየ ነው ደግሞ ያላያችሁት ምንድን ነው? እሱ የተጋረደባቸው አሉ። አንደኛ የምጠብቁት ያው በፈረስ ይመጣል ብላችሁ ስለምጠብቁ እሱ በአህያ ስለመጣ፣ ምክንያቱም ትንቢተ ዘካርያስ ምዕራፍ 12 ላይ ባልሰው 9:12 ወይም ደግሞ 12:9 ላይ በአህያ እንደሚመጣ ትንቢቷ ያንን ትንቢት እሱ ፈጽሞታል። እናንተ ግን የግዴታ የሚዋጋላችሁን ስለምጠብቁ ነው። ያን የሚዋጋውን በፈረስ የሚመጣውን ኃያሉን ትጠብቃላችሁ። እርሱ ግን እነሆ ንጉስሽ በአህያና በውርንጭላይቱ ላይ ይመጣል የሚለውን ያንን ትንቢት ፈጸመው። እኔ ለጌታ ታስፈልጋለች ብሎ ማለት ነው። ስለዚህ የግድ ጦረኛ ትጠብቃላችሁ ማለት ነው። ጦረኛ ስለምትጠብቁ ደግሞ ስልጣን የላችሁም ማለት ነው። ማቴዎስ ወንጌል ምዕራፍ 24 የተነገረባችሁ ትንቢቱም ተፈጸመባችሁ ይደርስባችኋል ማለት ነው። አስቀድሞ ኢሳያስም ይሄ ትውልድ እያየም ይሰማል አያስተውልም እንደሚለው ትንቢቱ በዚህ ላይ ተፈጸመባቸው ተብሎ የተነገረው፣ እንዲሁም ደግሞ እጄን ቀኑን ሙሉ ወደማይቀበለኝና እሺ ወደማይታዘዘኝ ሁሉ ዘረጋለሁ ይላል። ቀኑን ሙሉ እጄን ዘረጋለሁ ይላል። ዘርግቶላችኋል፣ ምሕረቱን ሰጥቷችኋል፣ አልቀበልም አላችሁ፣ ገፋችሁት። ምን ያድርግ? ዮሐንስ ወንጌል ምዕራፍ 1 ላይም ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ በደንብ አሳቢ፣ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። ይህም ከስጋና ከደም አይደለም። ሰው አልቀበልም ካልሽ ናይ ተቀበይ አይልሽም። ትንቢተ ኤርሚያስ ምዕራፍ 31 ነው ቁጥር 31 አካባቢ ወይም 30 እንደዚህ አካባቢ ላይ አዲስ ቃል ኪዳን እንደሚሰጥ ነግሮን ነበር አይደለ? አባቶቻችሁ በእሱ አልሄዱም እና ስለሚል ሜይ ቢ አንድ ቼክ ላድርገው፣ ወይ ክርስቲያን ቼክ ላድርግልኛለህ? ኤርሚያስ ላይ 31 32 ወይም እንደዛ አካባቢ
እንዳለ ፈጸመው። በብሉይ ኪዳን የተነገሩት ትንቢቶች የተፈጸሙ። አልቀበልም ካላችሁ ግን ምንም ልትደረጉ አትችሉም። እያንዳንዱ ካየሽ ሲሞግታቸው የነበረው እያንዳንዱ ለሚነሱ ሙግቶች ምላሽ ሲሰጣቸው ነበር አለ። አዲስ ኪዳንን ካነበብሽ እነሆ እስራኤል ቤትና ከይሁድ ቤት ጋር አዲስ ቃል ኪዳንን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣችሁ ዘንድ እጆቻችሁን በያዘውበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑም እኔም ችላ አልኋቸው ይላል እግዚአብሔር። ስለዚህ በኪዳኑ መሄድ ስላልቻሉ ለአዲስ ኪዳን አዲስ ኪዳን መጣ ማለት ነው። እስራኤል ልጆች አሁን ያ በፊት የሚመኩበት የሚኮሩበት ያ ኪዳን መሄድ በአባቶቻቸው መሄድ ስላልቻሉ ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ላይ ወደ ዓለም ይልካቸዋል። ስለዚህ ያመነ ሁሉ የእግዚአብሔር ልጅ እንዲሆን ለሁሉ ይሰጣል። ገላትያ ምዕራፍ 3 ላይ ቁጥር 24 አካባቢ ጀምሮ ያመኑት ሁሉ ወንድ፣ ሴት፣ ባሪያ፣ ጨዋ ሳይባል ለሁሉ ይሰጣል ማለት ነው። ሮሜ ምዕራፍ 9 ላይ ሮሜ ምዕራፍ 10 ላይ በአብርሃም ዘር ያነኛ የሚቆጠሩት አሁን እስራኤል እንደማይባሉ ነገር ግን በይስሐቅ ተስፋው እንደተፈጸመ ሐዋርያ ቅዱስ ጳውሎስ ይነግረናል ማለት ነው። እናንተ ስሙን እስራኤል ብላችሁ ይዛችኋል፣ ሀገሪቱን ስሙን ከእስራኤል የሚወለድ ሁሉ እስራኤል አይደለም ይለዋል። ስለዚህ ያ ስሙ ብቻ ሆኗል። አዲሱ ቃል ኪዳን መጥቷል ማለት ነው። ሮሜ ምዕራፍ 9 ቁጥር 6 አንድ የሸካርጎ ክርስቲያን። ስለዚህ የግዴታ አሁን እስራኤላዊ ነው የምትይም አይደለሽም፣ አንቺ አይደለሽም ብለን ኦኬ እሺ፣ ከፍ አድርገው። አባቶች ለእነርሱ ናቸውና እዛ ጋር ትንቢቱን አሳየውሻለ። አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ለዘላለም የተባረከ አምላክ ነው። ከፍ አድርገው። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና አንቺ ከእስራኤል ብትወለጂም እስራኤል አይደለሽም። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ምክንያቱም አዲስ ቃል ኪዳን እንሰጣለሁ ብሏል አለ እዛ ጋ። ለምን? በአባቶቹ ሕግ በተሰጠው አልሄዳችሁምና። ነገር ግን በይስሐቅ ዘር ይጠራል ተብሎ ተባለ። ይህም ተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ በስጋ የሚወለድ ሁሉ በስጋ ትወለጃለሽ፣ በስጋ እንደመወለድሽ የሀገሩን ስም ትይዣለሽ እንጂ እግዚአብሔር ልጅ ናችሁ በይስሐቅ የሚመጣውን ተስፋ ታገኛላችሁ ብለን አናምንም። ምክንያቱም ገፍታችሁታል፣ ሰላችሁታል። እጁን ዘርግቶ ይቅርታም እያደረገላችሁ አልተቀበላችሁትምና ወደ ጥቂታችን እንመለስ።